በስጋ መጣ የሚል ሌላ ቦታ የለም አይደለም። በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ የሚጠቀመው አንድ ቦታ ብቻ፣ እሱም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ነው። እሱንም የሚጠቀመው ለሕያው እግዚአብሔር ነው። ሂ ዋዝ ማኒፌስትድ ይላል። ሂ ለሚለው ባለቤት ተብሎ በመጽሐፉ ላይ ያለው ዘ ሊቪንግ ጋድ ነው። እንግሊዝኛውንም ቼክ አድርገናል አብረን፣ ግሪኩንም አብረን ቼክ አድርገናል። ባለቤቱ ዘ ሊቪንግ ጋድ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ቴዎ ዞዶስ ይለዋል። ዘ ሊቪንግ ጋድ የሚለውን ቴዎ ዞዶስ ብሎ ነው ያስቀመጠው። ስለዚህ ባለቤቱ የሆስ የሚለው ሁ ለሚለው ቃል ወይኛ ፕሮናውን ለምንለው ባለቤት ተብሎ የተቀመጠው ዘ ሊቪንግ ጋድ ነው በእንግሊዝኛው ላይ። ግሪኩ ላይ ደግሞ ቴዎ ዞዶስ ይል ብሎ አስቀምጧል። ይህንን ቼክ አድርገናል። ይህን ቼክ አድርጋችሁ አይ እንደዛ አይደለም የሚል የምትሉ ሰዎች አድርሱልኝ። አይደለም አሁን እድል ሰጣችኋለሁ፣ ገብታችሁ ማሳየት ትችላላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል መሆኑን በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ፣ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ በግልጽ እንግዲህ አይተናል ማለት ነው። እግዚአብሔርን ስለዚህ እናመሰግናለን። በስጋ የተገለጠውን አምላክ እናመልካለን። እግዚአብሔር የተመሰገነ ይሁን። በስጋ የተገለጠው ደግሞ ሕያው እግዚአብሔር ነው ወይም እግዚአብሔር አብ ነው እንጂ የእግዚአብሔር ልጅ በስጋ ተገለጠ የሚባል አስተምህሮ መጽሐፍ ቅዱስ አያውቅም። ጊዜ ያመጣው ዘመን ያመጣው ነው። ዘመን ደግሞ አይናችሁ እያየ ይሽረዋል። ዘመን ያመጣው ስለሆነ አይናችሁ እያየ ዘመን ይሽረዋል። ዛሬ መጽሐፍ በሁላችን እጅ ገብቷል። ወረቀቱ ቢጠፋ በሶፍት ኮፒ እጃችን ላይ አለ። የሚያገናዝብ ትውልድ መጥቷል። የሚያነብ ትውልድ መጥቷል። የተጻፈውን የሚያይ ስትቆራርጡ ብትሉ እንኳን የቆራረጣችሁትን ገጣጥሞ የሚያነብ ትውልድ መጥቷል። በመቁረጥ ልታሳስቱት የማትችሉት አውዲዮ በመቁረጥ ቪዲዮ በመቁረጥ የማታሳስቱት የቆረጣችሁትን ራሱ ገጣጥሞ አንብቦ የሚያይ ትውልድ እየመጣ ነው። እንደዛ አይቻልም። እንዳይነበብ የሚደረግበት ዘመን ነበረ። መጽሐፍ ቅዱስ በተወሰኑ ሰዎች እጅ ብቻ ሆኖ አብዛኛው ሰው የተባለውን ብቻ እየሰማ የሚኖርበት ዘመን ነበር። ያ ዘመን አብቅቷል። መጽሐፍ ቅዱስ በሰዎች እጅ ሁሉ ገብቷል። ዛሬ ደግሞ እንደ ሙያ ሆኖ እንደዚህ እያደረገ እየቆራረጡ ቪዲዮ እየቆራረጡ አውዲዮ እየቆራረጡ መጥቷል። እሱም አይሆንም። ትውልዱ ነቅቷል። የእግዚአብሔር ልጅ በስጋ ተገለጠ ሚል የለም። የእግዚአብሔር ልጅ በስጋ መጣ ሚል የለም። የሰው ልጅ በስጋ መጣ ሚልም የለም። የሰው ልጅ በስጋ ተገለጠ የሚል የለም። ሕያው እግዚአብሔር በስጋ ተገልጧል። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው። ይህንን ማንም ሊሽረው አይችልም። ዛሬ የፈለግነውን ነገር ብትለው ሰው እያነበበ ነው። አትልፉ። ዝም ብሎ ልፋት ነው። ይህንን ነገር ዝም ብለን በቃላት ጨዋታ፣ በአውዲዮ በመቆራረጥ ቪዲዮ በመቆራረጥ እናጠፋዋለን ብትሉ እንደ ሰደድ እሳት እየተቀጣጠለ ያለ እውነት ነው። እያሸነፈ የመጣ እውነት ነው። እንኳን ዛሬ በዚህ በሚሊዮኖች ሰዎች አውቀን በሚሊዮን የሚቆጠር አማኝ ኖሮት በሺዎች የሚቆጠሩ ሰባኪዎች ቀርቶ ያን ጊዜ ጥቂት በነበረም ጊዜ ተዳፍኖ ሊቀር ያልቻለ ነው። እንዴት ሰው አይነቅ? እንዴት ነው የገማልያል ጥበብ ዛሬም አይኖረው? እነኚህን ሰዎች ከእግዚአብሔር ሆነው ከሆነ ልታጠፏቸው አትችሉም አላለም ገማልያል? እንዴት ከዚህ ሁሉ በኋላ በሚሊዮኖች ያኔ ጥቂት እያለ ሊጠፋ ያልቻለውን ይህንን እሳት እንደ ሰደድ እሳት እየተቀጣጠለ ያለን እውነት ዛሬ ቢያስፈልግ በፍቅር እንነጋገራለን እንጂ፣ ዛሬ በአክብሮት እንወያያለን እንጂ እንዲሁ በእርግማን በስድብ እንዴት ሆኖ ይሆናል? በመዋሸት ቪዲዮ በመቆራረጥ እንደዚህ አይሆንም። እግዚአብሔር የተመሰገነ ይሁን። በክብር ግን እንወያያለን።
በፍቅር እንወያያለን፣ እንማማራለን፣ እንነጋገራለን። ነፍስ ነው የያዛችሁት፣ ነፍስ ነው ያለን። ለእኛ ለነፍሳችን መዳን የምታስቡ ይመስለናል። እኛም እናስባለን። ለነፍስ የምናስብ ከሆነ ደግሞ የሚያዋጣው የፍቅር መንገድ ነው። በፍቅር መነጋገር፣ በክብር መነጋገር፣ ያልነውን ብቻ ጠቅሶ በዛ ላይ መወያየት፣ ያ ነው የሚጠቅመው። እግዚአብሔር የተመሰገነ ይሁን። እንደ መዝጊያ አድርጌ ላስቀምጠውና በሚቀጥለው ሳምንት ላይ ደግሞ በአብ ቀኝ ተቀመጠ በሚለው ጉዳይ ላይ ደግሞ እናገራለን። ሌላውንም ሶስተኛውንም ነጥብ እናነሳዋለን። በራእይ መጽሐፍ ምዕራፍ 22 ላይ ራእይ መጽሐፍ ምዕራፍ 22 ቁጥር 3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም የሚለውን ሐሳብ አንስቻለሁ። ይህ ከእርግማን ነፃ የሆነ ሪሊም ነው። ከእንግዲህ ወዲህ መርገም ከቶ አይሆንም። በዚህ ቦታ ላይ ስለ መርገም የምናወራበት ቦታ አይደለም። ምን ነው እዚህ ቦታ ላይ የሚከናወነው? አምልኮ ይከናወናል። ምንም ይባል የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ተደራርበው የሚቀመጡ አይደሉም። አካላቶች፣ ፐርሰኖች አይደሉም የሚቀመጡት በእግዚአብሔር ዙፋን ላይ። እግዚአብሔርና በጉ በአንድ ዙፋን ነው የሚሆነው። ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል ይላል። ፊታቸውን ያያሉ አይልም፣ ፊቱን ያያሉ ይላል። ስሞቻቸው በግንባሮቻቸው ይሆናል አይልም። የእግዚአብሔርና የበጉ የተለያየ ስም አይደለም ያለው፣ ስሙ ነው በግንባሮቻቸው የሚሆነው። እግዚአብሔርና በጉ በአንድ ዙፋን፣ በአንድ አካል፣ በአንድ ስም፣ በአንድ ፊት፣ በአንድ አምልኮ፣ በአንድ ዙፋን ያለበት ሪሊም ነው። መርገም ከእንግዲህ ወዲህ ከቶ አይሆንም ተብሎ የተባለለት ነገ የማይጠብቀንን ነገር ዛሬ እዚህ ምድር ላይ በሰዎች ትምህርት ምክንያት የምናመልክበት ምክንያት የለም። ነገ የለም። በሰማይ በዙፋኑ ላይ 3 ፐርሰኖች አንድ ላይ ተደራርበው አምልኮ የለም። 3 ፐርሰኖች ተደራርበው ተጠጋግተው አንደኛው በቀኝ በኩል አንደኛው በግራ በኩል ተደራርበው የለም። አንድ ዙፋን ነው ያለው። በዙፋኑም ላይ ያለው አንድ ተቀማጭ ብቻ ነው። እግዚአብሔር የተመሰገነ ይሁን። እችን ነገር ላሳያችሁና አበቃለሁ። እግዚአብሔር የተመሰገነ ይሁን። አንድ ዙፋን ነው ያለው፣ አንድ ተቀማጭ ነው ያለው። ተደራራቢ ተቀማጮች የምትጠብቁ ሰዎች ካላችሁ እሱ ትክክል አይመጣም። የለም እንደዛ አይነት ነገር፣ እንደዛ የለም። ያስተማሩን ሰዎች ለዘመናት ብዙ ነገር ብለውናል፣ ግን አላገኘነውም። ፐርሰኖች ተሰብስበው የሉም። እንደዛ አይነት አምልኮ የለም በሰማይ። ስለዚህ በጊዜ እንደ እግዚአብሔር ቃል የሆነ የአምልኮ መስመር ውስጥ እንድንገባ እግዚአብሔር ይርዳን። ይህንንም በፍቅር ለማለት ነው። እዚህ ላይ ምን ይላል? ችን ብቻ ላንብብላችሁና ጥያቄ ላላችሁ ሰዎች እድል ሰጣለሁ። ራእይ መጽሐፍ ምዕራፍ 4 ላይ እግዚአብሔር ይመስገን Immediately I was in the spirit. Behold, a throne was set in heaven. A throne, አንድ ነው። ዙፋኖች አይደሉም ያሉት፣ ዙፋን ነው። A throne was set in heaven. And one sat on the throne. የተቀመጠውም አንድ ነው። መቀመጥ በባህሪ ነው እንደማትሉኝ ተስፋ አደርጋለሁ። ስለዚህ የሚቀመጠውም አንድ አካል ነው፣ አንድ ፐርሰን ነው። አንድ ዙፋን ነው ያለው። በዙፋኑም ላይ የተቀመጠው አንድ ፐርሰን ነው እንጂ ፐርሰኖች አይደሉም። ዙፋን ላይ የተቀመጠው አንድ ዙፋን አለ። በዙፋኑም ላይ ዋን ሳት ኦን ዘ ትሮን። ይሄ ነው ያለው። ሰማይ የሚጠብቀን ይሄ ነው። አይ አንዳንድ ጥቅሶች አልገቡኝም ብለህ አንዳንድ ጥቅሶች እኮ ግልጽ አልሆኑልኝም በሚል ሰበብ 2 እና 3 ፐርሰንት አንድ ዙፋን ላይ ለመገጠገጥ የምንታገልበት ምክንያት የለም።
እንደዚህ የሚያክል ትልቅ ነገር ሊኖር ይችላል። አንድ ዙፋን አንድ ተቀማጭ ብሎ እያለ እንዴት አድርገህ ነው በአንድ ዙፋን ላይ 3 ተቀማጭ ፐርሰኖች አካል ባይሆኑም ፐርሰኖች ሆነው ይቀመጣሉ? እንዴት ይሆናል? እንደዚህ አይነት ጥቅስ እያለ የሚሆን ነገር አይደለም። ስለዚህ እግዚአብሔር የተመሰገነ ይሁን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የአንድ አምላክ ሁለንተና እንጂ የተለያዩ አካላት አይደለም። ስለዚህ ነው ኢየሱስም ሲናገር እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ብሎ። የተኛውንም አይነት ጥቅስ ብናነብ አብ በሁሉ ቦታ የሚገኝ በወልድም የሚኖር እንጂ ከወልድ በተለየ አካል የሚኖር አብ የለም። መጽሐፍ ቅዱስ አያውቅም። ይህንንም ማስረጃ ማቅረብ ትችላላችሁ። ከወልድ በተለየ አካል የሚኖር አብ የለም። በሁሉ ቦታ የሚኖር በሰማያት የምትኖር አባታችን ተብሎ እንደተጻፈለት፣ በእኔ የሚኖረው አብ ስራውን ይሰራል ተብሎ እንደተጻፈለት በወልድም የሚኖር አብ እንጂ ከወልድ በተለየ አካል የሚኖር አብ መጽሐፍ ቅዱስ አያውቅም። ስለዚህ አምልኳችን እግዚአብሔርና በጉ በአንድ ዙፋን፣ በአንድ አምልኮ፣ አንድ ፊት፣ አንድ ስም ነው። ይሄ ነው በሰማይ የሚጠብቅ። በሰማይ ላይ ያለውም አንድ ዙፋን ነው። በዙፋኑም ላይ የሚቀመጠው አንድ ተቀማጭ ነው። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን በጣም እናመሰግናለን። ይሄ ነገር ለሌሎች ሁሉ እንዲደርሱ እፈልጋለሁ። ነገር ግን እናንተ ይሄ ነገር የገባችሁ ይሄ እውነት የገባችሁ ሰዎች ሁልጊዜ እንደምለው ከሃይማኖቶች አንዱ እንደተሰጣቸው ሰዎች አድርጋችሁ እንድታስቡ አይገባም። ራእይ ምንድነው ያለው? መርገም ከእንግዲህ ወዲህ ከቶ አይሆንም ነው ያለው። አያችሁ፣ ከዛ በፊት በነበረው ብዙ አይነት አምልኮ አለ። አሁን እዚህ እንደምናየው እዛ ግን እግዚአብሔርና በጉ በአንድ ዙፋን በሚመለክበት፣ እግዚአብሔርና በጉ በአንድ ፊት በሚመለክበት፣ እግዚአብሔርና በጉ በአንድ ስም፣ በአንድ ዙፋን፣ በአንድ ፊት፣ በአንድ ስም በሚመለክበት አብና ወልድ እግዚአብሔርና በጉ በሚመለክበት መርገም ከእንግዲህ ወዲህ ከቶ አይሆንም የተባለለት ዓለም ውስጥ ነው እንድንገባ እግዚአብሔር የፈቀደልን። ያ ነው የሚጠብቀን ያለው። ዝም ብሎ ከሃይማኖቶች አንዱን እንዳገኘ አድርገህ አይደለም ሊሰማ የሚገባው። እግዚአብሔርና በጉ በአንድ ዙፋን የሚታይህ፣ እግዚአብሔርና በጉ በአንድ ፊት የሚታይህ፣ እግዚአብሔርና በጉ በአንድ ፊት በአንድ ስም የሚታይሽ አንቺ እህቴ፣ እግዚአብሔርና በጉ በአንድ ዙፋን የሚታይህ አንተ ወንድሜ፣ ምን ውስጥ ነው እየገባ ያለው? መርገም ከእንግዲህ ወዲህ ከቶ አይሆንም በሚባልበት የአምልኮ ስርዓት ውስጥ ነው እንጂ የገባኸው አንድ ማንተስ ከሚባል ቤተ እምነት ወጥተህ ማንተስ ወደሚባል ቤተ እምነት አይደለም የመጣኸው። እንደሱ አይደለም ይሆን። መርገም ከእንግዲህ ወዲህ ከቶ አይሆንም በሚባልበት የአምልኮ መስመር ውስጥ እግዚአብሔር አስገብቶናል። ክብር ለጌታ ለኢየሱስ ይሁን። ለዚህ ዛሬ አይደለም ነገ አይደለም እድሜያችንን አይደለም ዘላለማችንን ብናመሰግነው የማያልቅ የምስጋና ዕዳ ያለብን ሰዎች ሆነናል። ዘላለማችንን ብናመሰግነው አይበቃም። እግዚአብሔር ይመስገን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን በጣም እናመሰግናለን። እሺ፣ አሁን ጥያቄ ላላቸው ሰዎች እድል ሰጣለሁ።